Diríamos. የት ይሆን በሉ ቦታውን የሚያሰው በፍጥነት ፈልጋችሁ አምጡልኝ። ከንግሥቲቱ ትእዛዝን ተቀብለው ጀመሩ። ከብዙ ድካምና ፍለጋ በኋላ የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀል የተደበቀበትን ቦታ የሚያውቅ ኪራቆስ የተባለ አረጋዊ አገኙ። ይዘውትም ወደ ንግሥቲቱ አመጡት። ንግሥት ሆይ ስለ ጌታችን ቅዱስ መስቀል የሚያውቅ ሰው ከበሩ ቆሟል። ቃሎት ሆነ አስገባው። አዛነ ንግሥት ሆይ ስለ ጌታችን ስለ መድኃኒታችንና ስለ አምላካችን ስለ ኢየሱስ ክርስቶስ መስቀል የምታውቀው አንተ ማን ነህ? ኪራቆስ ማን አልከኝ? ስለ ጌታችን ስለ መድኃኒታችንና ስለ ኢየሱስ ክርስቶስ ቅዱስ መስቀል የምታውቀውን ንገረኝ። ምንም ባላውቅም ነው የምትለኝ? ለዚህ አዛውንት የሚለብሰውን ደርቡለት፣ ጨው የበዛበት ምግብም ስጡት፣ በውሃ ጥምም አሰቃዩት። የንግሥቲቱ አገልጋዮች ከንግሥቲቱ ትእዛዝን ተቀብለው የኪራቆስ የሚለብሰውን ልብስ እንዳደረጉለት ጨው የበዛ ምግብ እንዲመገብ አድርገው በውሃ ጥም አሰቃዩት። አትናገሩም? ከተናገሩ ውሃ ይሰጣል። ንግሥት ሆይ አሁን ሊናገር ፈቃደኛ ነው። በፍጥነት አስገቡ። ታዛዥ ነን ንግሥት ሆይ። ኪራቆስ አሁን ስለ ጌታችን ስለ አምላካችንና ስለ መድኃኒታችን ስለ ኢየሱስ ክርስቶስ ቅዱስ መስቀል የምታውቀውን ልትነግረኝ ትወዳለህን? እናገራለሁ ንግሥት የጥንት አባቶች ሲያወሩት እንደሰማሁት ከሆነ ዛላሎ ከሚገኘው ሦስት የመውሻዣ ተራሮች መካከል
በአንዱ እንደሚገኘው ርስቱ ከነዛ ከሶስቱ ተራሮች መሃል በአንዱ ይገኛል ነው የምትለኝ? አዎ ርስቱ በፍጥነት ወደ ቦታው በጣም ጥሩ። ለዚህ አዛውንት የሚጠጣውን ስጡት፣ የሚሻውን ይፈጽሙለት። እኛ በፍጥነት ወደ ተራራው ነው። የኪራኮስ የልቡ ሁሉ ተፈጸመለት። ውሃንም የጌታችን የመድኃኒታችንና የኢየሱስ ደመራን አስተምሮ በማለት ዕጣን ጨመረበት። የዕጣኑም ጭስ የጌታችንና የመድኃኒታችንን የኢየሱስ ክርስቶስ ቅዱስ መስቀል ያመለክትሻል። አዋጁ ታውጇል። ስለዚህ ከአዋጁ ቀጥሎ በደብረ ብስራት ደመራው ተደምሯል። ሁላችሁም ውጡ ተብሏል። ለምንድን ነው ይህ ትርኢት የተደረገው? ትርኢቱስ ውስጥ ምን አለ የሚለውን አባታችን መጋቢ ሐዲስ ሊቀ ብርሃናት ቆሞስ አባ ፍሬ ስብሐት እዚህ መካከል ላይ ማብራሪያ ወይም ደግሞ የታሪኩን አመጣጥ ከሰንበት ተማሪዎች ያስኬዱትን እስከ ፍጻሜው አጠር አድርገው አስተምረው ከደመራው ወደ ደመራው እንሄዳለን ማለት ነው። ስለዚህ ወደ አባታችን እንወስዳቸዋለን። ማንም በሚያባብል ቃል እንዳያስታችሁ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆላስይስ ሰዎች ምዕራፍ 2 ቁጥር 4 በሚያባብል ጣፋጭ በመሰለ ጣፋጭ ባልሆነ አበባይነቱ ከውጭ የሆነ ውሳጣዊ ሐቅና እውነት የሌለው የሚያስትና የሚጥል ከመስቀሉ በረከት የሚለይ ከቤተ ክርስቲያኒቷ ቅጽር የሚያወጣ